ዋትስአፕ ዩቲዩብ እንዴት ናችሁ? ሱሙን ኤፍኤክስ ኢዝ ሂር። ዛሬ በዊክሊ አናላይሲስ ሜይ 31 ላይ ተገኝተናል። ለቀጣይ ሳምንት ያለንን አውትሉክ ምናስቀምጥ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እና የደወሉን ምልክት መንካትን መጫን እንዳይረሳ። ወደ ቪዲዮ እንግባ። ዛሬ የምንጀምረው ከምንጠቀማቸው ሶስት ስትራቴጂዎች ሲኩዌንስ፣ ኤምኤስኤን እና ቮሊዩም ነው። ከረንትሊ ቮሊዩም በመታየት መልኩ ብሮከሩ ስለተዘጋ ኤፍኤክስ ኦፕን አብዛኞቻችሁ ልታውቁት ትችላላችሁ። ኤፍኤክስ ኦፕን ስለተዘጋ በሱ ምክንያት ቮሊዩም አናላይሲስ አይኖረንም። ወደ ሌላዎቹ እንቀጥላለን ማለት ነው። ምንጀምረው መጀመሪያ ከኤምኤስኤን ሌቭል ሲሆን ያሉንን ፍሬሽ ሌቭሎች ቼክ እናደርጋለን። ስቶሪ ላይ ምናምን ግን እዚህ ጋር የኤምኤስኤን ቢጊነር ብዬ ነው ራሴን ቴክ ማድረገው። ሞር ላይክሊ ሲኩዌንስ ላይ ነው ብዙ ታይም ያሳለፉት፣ ብዙ ጊዜ ትሬድ ያደረኩት። እሱን ኪፕ ኢን ማይንድ አድርጋችሁ ወደ አናላይሳችን እንቀጥላለን ማለት ነው። አሁን ያሉ ፍሬሽ ሌቭሎች እነዚህ ናቸው ማለት ነው። በምትመለከቷቸው መልኩ እቺ ፍሬሽ ሆናለች በዚህኛው ዊክ። እዚህ ጋር ትሬድ ኤክስኪዩት ለማድረግ ሞክረን ነበረ። ማርኬቱ አሪፍ ሪያክሽን አሳይቶ ነበር። አሁን ዴይሊ ላይ ያለ ነው። ጀስት 1 ሃወር ላይ ብንሄድ ምናየው ይሆናል ማለት ነው። እዚች ጋቺ ነበረች። በጣም ክሊን ሴትአፕ ነበረ። ቻናል ላይም ሼር አድርጌላችኋለሁ። ፈጣናዊ የሆኑ አፕዴቶች ማየት የምትፈልጉ ወር ማግኘት የምትፈልጉ ከሆነ ቴሌግራም ቻናል ላይ በየጊዜው አፕዴት አደርጋለሁ። ፍሪ ፈንድም ሆነ ማንኛውም አይነት ነገር እዛ ላይ ነው አፕዴት ማድረገው። ይሄ ትሬድ ነበረ። ይሄን ትሬድ ኤክስኪዩት ማድረግ ይቻል ነበረ። የነበረውን ትሬዱ እንግዲህ ኤክስፔክት ስናደርግ የነበረው እዚህ ሌቭል ላይ ነበረ። 43.80 አካባቢ ነበረ። እሱን ሪቴስት አደረገውና በዊክ ነው የተመለሰው። ከዛ በኋላ እዚች ጋር ሌቭል ነበረችን። አይ ቲንክ 15 ሚኒት ላይ ብንሄድ እናገኘዋለን መሰለኝ ሌቭሏን። ይሄዎችን የምታያትን ኪዌም እሷን ተች አድርጎ ነው ማርኬቱ የወጣው ማለት ነው። እዚህ ጋር ብሬክአውት ሰጥቶናል። ሴታፑ በጣም ክሊር የነበረ ሴታፕ ነበረ። አጋጣሚ ሆኖ ከሴታፕ የራቅ ብዬ ስለነበረ ቴክ ላደርገው አልቻልኩም። ወደ አናሊሳችን እንመለሳለን ማለት ነው። ከዚህ በፊት ቴክ ያደረኩት ሴታፕ እዚህ አካባቢ የነበረውን ሴታፕ ቴክ አድርጌ እሱንም ቻናል ላይ ሼር አድርጌላችሁ ነበረ። አሁን ባለው የፕራይስ ሙቭመንት ቡሊሽ ላይ ነው የዘጋው። እንግዲህ አርብ ዕለት አሪፍ ሙቭመንት እያሳየ ነበረ ማርኬቱ። አሁን የምንጠብቀው ማርኬቱን እነዚህ ሌቭሎች ጋር ደርሶ ይመለሳል የሚል ኤክስፔክቴሽን ነው የሚኖረን አሁን በኤምኤስኤን ረገድ። ካልሆነ ግን ወደታች የሚወርዱ ከሆነ ግን እኒ ሌቭሎች ሪቴስት አድርገው በተለይ ችኛዋን አንፍሬሽ የሆነችውን ሌቭል ፍሬሽ አድርጓት ሪቴስት አድርጓት ይወርዳል ሁለቱን ብለን እናስባለን። ይሄኛው እንደውም አንፍሬሽ ነው። ይሄኛው እችኛዋን ወይ ከሁለት አንዱን ፍሬሽ አድርጎ ሪቴስት አድርጎ ይወርዳል ብለን ነው የምንጠብቀው። አሊያም ደግሞ በሲኩዌንስ ስንሄድ ደግሞ እዚህ ጋር በምትመለከቱት መልኩ እንግዲህ ትንሽ የተወሳሰበን ይመስል ይችላል። የስኪ ትሬደር የሆናችሁ ልጆች ተረዱኝ ትችላላችሁ። እዚህ ጋር ዋናው ማዘር ሲኩዌንሳችን እዚህ ጋር አክቲቭ የሆኑ ሲኩዌንስ ከሪቨርሳል ፖይንት ነበር ተርን ያደረገው። ከዛ በኋላ አሪፍ ሪያክሽን ሰጥቶ ወደ ባይ ሳይድ የነበረንን እዚች ጋር ኮምፕሊት ሪቨርሳል ኤሪያ ከኤምኤስኤን ሌቭል ጋር አላይን በማድረግ ነበረ ዳምፕ ያደረገው። ከዛ በኋላ ትንሽ ሪትሬስ ሊያደርግ ፈልጎ ነበር ከሪቨርሳል ፖይንት አሁን መልሶ ወርዷል። ባለን ሲኩዌንስ ማለት ነው እዚህ ጋር ያለውን የባይ ያለንን ሲኩዌንስ ስዋይፕ አላደረገውም። እንደምታዩት ተመልሷል። የተመለሰው ደግሞ ከ100% ሪትሬስመንት ሌቭል ስለተመለሰ ቢሲ ሰጥቶ ይወርዳል የሚል ኤክስፔክቴሽን ያለን ማለት ነው። ይሄንን ስዊፕ ያደርገዋል ማለት ነው። ለምን እዚህ ጋር የተመለሰው ከምንድነው ከኮምፕሊት ሪቨርሳል ኤሪያ ላይ ፖይንት ላይ ስለተመለሰ ስዊፕ ያደርገዋል። በአጠቃላይ በዚህ ዊክ ቤሪሽ የመሆን እድላችን ሰፊ ነው። ቡሊሽም ቢሆን የተወሰነ ያህል ሌቭል ነው የሚሄደው። ምክንያቱም እዚህ ጋር አሁን ሪቨርስ እያደረገበት ያለው ቦታ እንደምታዩት 45-50 ላይ ነው ሪቨርስ እያደረገ ያለው ማርኬቱ። ከ45-50 አሁን እዚህ ጋር አሪፍ ኢንትሪ ፖይንት ነበረ፣ ግን ሌላ አላይን ያደረገ ነገር ስለሌለ ኢንተር አላደረግንበትም። ይሄ ሌቭል አለ። ይሄ ሌቭል ከቢሲ ጋር በጣም እንትን ማለት እንችላለን። እንደ ቢሲ ተጠቅመንም ገብቷል። ኦልሞስት ማርኬቱ ትንሽ ነው የቀረው። ትንሽ ከፍ ቢል አሪፍ ኢንትሪ ሰጥቶን ቢሲ ከፍ ካለ የተወሰነ ሴል ሴታፕ ይዘን ቢሲ ማለት ነው። ቢሲ ማለት ቢትዊን ሲ ኤንድ ቢ ማለት ነው። ከኢንትሪ እና ከኤግዚት ፖይንታችን መሀል ያለው ማለት ነው። እሱን ከቻርገን ወደ ታች እስከ ታርጌት ድረስ የምንሄድ ይሆናል። ይህም ማለት አሁን ማርኬቱ ያለው እዚህ ጋር ነው ቢሲ ሲሆን እንደዚህ ቢሲ እዚህ አካባቢ ቢሆን ሲ ታርጌታችን ይሄው እንደምትመለከቱት እዚህ ነው። እዚህ ድረስ ከች እናደርገዋለን ማለት ነው። ለዚህ ዊክ ሪትሬስ ካደረገ ነው ይሄ የተወሰነ እንኳን ቡሊሽ ከተመለሰ። ካልሆነ ግን
ለዚህ ዊክ አውትሉክ የሚሆነው ወደ ቤሪሽ ነው ማለት ነው። ሶ ሴል ሴትአፖች ቼክ የምናደርግ ይሆናል በዚህ ዊክ። የተቀሩትን አፕዴቶች ቻናል ላይ አፕዴት ማድረጋችሁ ይሆናል። ከዚህ በኋላ ደግሞ ትሬዲንግ አፕዴት ምናምን ስለሚኖረን ዩቲዩብ ላይ አፕዴት ማድረግ አልችልም። ግን ላይቭ አፕዴት የምትፈልጉ ከሆነ እዛው ቴሌግራም ላይ ፈጣን አፕዴቶችን ማግኘት ትችላላችሁ። ከዛ ውጭ ያለው ግን እዚሁ ቴሌግራም ላይ ሀፕን የሚያደርግ እዚሁ ዩቲዩብ ላይ ደግሞ የተቀረውን አፕዴት አደርጋችኋለሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ መልካሙን ሁሉ እየተመኘው በቀጣይ ቪዲዮ እንገናኝ። ፒስ